አስታወስኩት። ሀብሌን የሰረቀኝ ልጅ ነው። አንተ ዛሬ ደግሞ ቻው ሳትለኝ ነው እንደምትሄደው? እባክህ ወንድሜ ቸኩዬ እኮ ነው። በቃ ቻው ረፍዶብኛል። ና ዛሬማ ሳትፈተሽ አትወጣም። አረ በታባ ዛሬ እንኳን እመነኝ። ይኸው በቃ ምንም አልወሰድኩም። አንተ ማመን ከጀመርኩማ ትልቅ ስህተት አለ። ሁሌ እኔ ባላረኩት ነገር መጠርጠር አይሰለችም እንዴ? አፈቁም ብያለሁ። ወይ በቃ ማታምነኝ ከሆነ ንገረኝ። አሳቀ ገደልከኝ እኮ። ወይኔ ይሄ ምንድነው እንዴ? ሰዓት ጭራሽ ሰዓቴን አውጥተህ ልትሸጠው? እባክህ የመጀመሪያ ቀን ስለሆነ እኮ ጀለሶች ምሳ እንብላ ምናምን ስላሉ ለዛ ብዬ ነው። እና ከምትሰርቀኝ ብር ስጠኝ አትለኝም? እሺ ብር ስጠኝ። አሁንም እድልን አሳልፈሃል። እሺ እንገናኛለን። አየው የማይሆን ነገር አድርግና መግቢያህን ፈልግ። ደግሞ እንደ አዲስ ትምህርት። አንቺ አምሻን እንዴ ነኝ እንጂ ምን ያፈዝሻል? ከዚህ በፊት ታውቂዋለሽ? ከዚህ በፊት የሆነ ቦታ ማውቀው ይመስለኛል። ፋያችን ምኑና ነው በቆምክበት የፈዘዝኩ? እባክህ ሳንበላ አንቀርም። ማለት በመጀመሪያ ቀን ምን መበላት ነው የምታወራው? ባለፈው የሸጥነው የወርቅ ብል አስታወስከው? ምን ነው የመነተፍኳት ልጅ ጋር ፊት ለፊት አንገናኝ? እሷም እዚህ ነው የምትማር። እንዴ ማነሽ ነው? አስታወስኩት። ሀብሌን የሰረቀኝ ልጅ ነው። ማንኛ ነው ፈይሰል? እኔ ነኝ ፈለክ። ልውላ እንዴ ላናግርህ? ምንድነው? አንዴ ብቻህን ላናግርህ። እዚህ ጠብቀኝ፣ መጣሁ። ሰላም አሚር፣ እንዴት ነህ? አለሁ። ዛሬ ማታወራኝ? ግን ስለምን እያወሩ ይመስልሻል? እኔ ምን አውቃለሁ? እንዴ ሲመጣ ጠይቀው። ምን እያለች ይሆን እንዴ? እኔ ማውራኝ እንጂ። አሎ ስራ የለሽም እንዴ? በቃ ተይኝ እንጂ። ማን እንደሆነ አላወቅም። በእንበርኩ መጥቶ እንዲሰጥሽ ካላደረጉ እኔ ይሉላል። አሳየዋለሁ። እሺ እንደዚህ ሁና አትይ፣ ትንሽ ተረጋጋ። ተነሳተ ሆኖ ነው እንደዛ ፊቱ የተቀየረው። ወደ እነሱ እየሄደ ነው። በእንዴት የሆነ ነገር እንዳያደርግ ነው የፈራሁት። አንቺ ቢያንስ ተረጋግተሽ አትነግሪውም እንዴ? አዲስ ስፖት ነው ያገኘነው። አዎ ቆንጆ ነው፣ ግን ቁጭ ከምንል ዞር ዞር ብለን ብናይ ይሻል። ደግሞ እነዚህ እነማን ናቸው? አመጣጣቸው የጸብ ይመስላል። ስማ፣ የልጅቱ ጀለሶች ከሆኑ የሆነ ግርግር ትፈጥርልኛለሽ። ኧረ አያሳስብም። ማንኛ ነው ፈይሰል? እኔ ነኝ ፈለክ። ምንድነው አንተ ልጅ ጨርሰህ ፈዘዝክ እኮ። እባክህ ተወኝ፣ ጉድ ሳልሆን አልቀርም። ማለት የምን ጉድ? ሁሉም ቦታ ላይ ሱዛን ነው የማስበው። በቃ ምን ልበልህ፣ እሷ ሳስብ ሁሌ ደስ ይለኛል። እንዴ ፋያ ፍቅር ይዞ ባልሆነ ማለት እኔ ምን ያንሰኛል? አረ ምንም አያንስህ። ስማ አሁን እጄ ልንገራት ነው። አረ ፋያ ምንድነው እንደ ፈሪ የምታስሮጠኝ? እንደዚህ ማድረግ አልነበረብንም። ሉሊ ካቸው ወንድም ምን ካቻ የታሸፈሩ ባልሆነ